ሁለቱም ከሚቆምብህ እሰጥሃለሁ። ሁለቱም ነው ሶስቱም ከሚቆምበት ብራዘር 3 ዓመትሽን ተበልተሻል። ይኸውልህ አሁን አንድ ነገር ልምከር። ፓወር ኦፍ ሚሊዮን መጽሐፍ ብላምባ ቻው። ዋትስአፕ ኤቭሪባዲ እንዴት ናችሁ? እንዴት ቆይታችኋል? እንዴት ከርማችኋል? እኔ በጣም ደህና ነኝ። ታንክስ ቱ ጋድ። ዛሬም እንደተለመደው እናንተ ፈታ ዘና ያደርጋችኋል ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ከች ብያለሁ። እናንተ ሀሳባችሁን ኮሜንት ስር መጻፋችሁን እንዳትረሱ። ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተመልከቱ። ወደ ቪዲዮ ጌመሮች ቢላይክ እያያቴንም እንደ አንተ ራሱ ምን ያማላጉት ጻብ ነው የፈለከው? አዎ ጻብ ነው የፈለከው። ና ግባ፣ ቅዳሜ 4 ሰዓት ግባ። በኢትዮጵያ 4 ሰዓት፣ በቻይና 6 ሰዓት፣ በሳውዲ 5 ሰዓት፣ በቱርክ 9 ሰዓት። በቃ ነገሩን ወደ ቢዝነስ ነው የሚቀየረው አይደል? እንታያያለን። ማን እንደሚያሸንፍ እንታያያለን። ግባ። አራው ሳይዴን አታውቅም። እንግዲህ ቀጠሮ ተይዟል። ፋሚሊ ያው እንደማታሳፍሩኝ ተስፋ አደርጋለሁ። ያው በእናቴ ወደ ገደለው ነው አባቴም ያለው ነገር ያው ታውቃላችሁ። ከተሸነፍኩ በጣም ብዙ ቤተሰብ ነው የሚጎዳው። እንዳሸነፈ እርዱኝ። አዋድም ያው ከተሸነፈ ብዙ ነገር ነው የሚያጣው። ትለቅ ሪፖስት እያደረኩ ነው ያለው ነገር የሆነን ነገር እጠብቃለሁ። አድርሱለት ለዚህ ልጅ ሰማይ ቻርሊዬ። እሺ መቼ ነው ሽማግሌ የምትልክ? መቼ ነው የምልክላት? ሽማግሌ ያለ ሽማግሌ ሁሉ ሞቶ አልቆ ማለት ወይልቅ ከሽማግሌው ተወና ማለት ለምን ለእናትና ለአባት ለምን ሞቶ አልቆ አሉ? የሞባይል ነው መጥሪያ ነው፣ የሞባይል ካርድ ነው። አቤት በሚወስድበት ጊዜ ይሄማ ምትል ላይ እንሷል። ሌላው ነገር መጨመር አለበት። አዎ ምን አለውን ዱላውን ተቀበለ ሞባይል ካርድ ይላታል። ሁለቱም ከሚቆምብህ እሰጥሃለሁ። ሁለቱም ከሚቆምብህ። ይቅርታ ሰዓት ስንት ነው? 11 ተኩል። እርግጠኛ ነሽ? እኔ ጋር ግን ቆሟል። አረ እየሄደ ነው። ቆሟል ማለት ነው? አንቺን ካየው ሰከንድ ጀምሮ እኔ ጋር ያለው ሰዓት ቆሟል። ይሄን ለማለት ነው ሰዓት የጠየቀኝ? አዎ፣ ግን እኔ ማወቅ የምፈልገው ሰዓቴን ያቆመብኝን። አቤት እና አሁን ሰዓቱ መሄድ ጀመረ። ጠብን ያረጋል። እስካሁን እንደቆመ ነው። እስካሁን? አዎ፣ ግን ከአንቺ ጋር ሌላ ቀጠሮ ከያዘን መቁጠር የሚጀምር ይመስለኛል። ካልያዝንማ ሰዓቱም ልቤም ነው ቀጥ ብሎ የሚቀረው። ሁለቱም ከሚቆምብህ እሰጥሃለሁ። ሁለቱም ነው ሶስቱም ከሚቆምበት? አመሰግናለሁ፣ ጊዜንም ትንፋሽንም ስለመለስሽልኝ። ችግር የለውም፣ ግን የኔን ጊዜ እንደማታቆምብኝ ተስፋ አድርጋለሁ። በፍጹም እንደዛ እንዲሆን አላረግም። አይ ፕሮሚስ። ተስፋ አድርጋለሁ ቃልህን እንደምትጠብቅ። ቻው። እሺ ቻው። አረ መቼ ነው ግን እንደዚህ እኔ ሴቶችን ጠብ ማድረግበት ቀን የሚመጣው? መቼ ነው? ፕሊዝ ጋድ ላስብበት እያለች ስታዘገህ። እንዴት ነሽ? ሰላም ነው? እንዴት ነው አሰብሽበት? አይ ገና እያሰብኩበት ነው። ትንሽ ጊዜ ስጠኝ። አሁን ጊዜ እኮ የታገስኩሽ እኮ ለአንቺ ክብር ስላለኝና ስለምወድሽ ነው እንጂ እኮ ሴት ባገሩ ጠፍቶ አይደለም። ሁሌ ላስብበት። በቃ ዛሬም እንደተቆጣ ነው እያልሽ ከሌላ ወንድ ጋር የተልከሰከሽ ቢሆን መቼ ነው ተረጋግተህ የምታወራው? ሁሌ ላስብበት በተገናኘን ቁጥር ውረጅ። ከአንቺ ሌላ ሴት የሌለ መሰለሽ? አረ እኔ ተረጋግቶ ሳይወራ አይቼው አላውቅም። እኔ ልጅ ሁሌ እንደተቆጣና በቃ ዶግ እንዳረጋቸው ማለት ነው። አረ ዛሬ ምን አይነት ደባሪ ቀን ነው በእናትሽ። ስራ ጠሯል ነው ወይስ ምን እሺ ነው ባባ? አዎ ካሽብር ስለሆነ ያስኩት ፈጥነ መተህ ብትቀበለኝ ደስ ይለኛል። እየተቀማመዱ ትንሹ ተነሽ የሆነ ሳቢ ሳይፈጠር አይቀርም። መላ በርግዷል ነው። ምንድነው የበረገደው? አዎ ቆይ አንዴ እደውላለሁ። የት አለ የበረገደው መላ? እስካሁን አልታየማ። ኦኬ ወርከው መጡ። ጀግና እኮ ነሽ። ሽት ተደበረብን። ኧረ እኛ ላይም ተደበራችሁብን እኮ። ሹገር ማሚ ቤት ተከራይተህ ስትኖር ዳኒ ቤስት ኮላ ባይዘው እነዚህ ሁለቱ የሚሰሩት ስራ የሚገርም ነው። የቤት ኪራይም አልከፈልኩም። በቃ ሰውነቴን መጠቀም እኮ ነው የምፈልገው። ወዴት ተይዘሃል? አበበሽ ጎበና ነኝ። አንተን አስገብቼ እዚህ የምቀልበው ነው ጌታ። ምንድነው ተከራይቼ አንዴ የምኖረው? ገንዘቤን ጠፋ አድርጌ ነው የምኖረው። የቤት ኪራይ ስጠኝ ነው ጌታ። ዝም ብሎ አይደለም። ደሞዝ አልደረሰም። ሴትዮ አይጨቅጭቁኝ። ስንት ቀን አሳልፋባት ነው እንደዚህ ጓ የምትለው?
የምታጫውተው? ምነው ለኔ ጊዜ አነሰ ሰውነት ካልፈለክ ለቀል ስሚ ይሄንን እባት የሆነ ሰውነቴ ነካካልኝ የምትይውን ነገር እዛው ወጣባልሽ አልፈልግም። ምን አለበት አሁን እስቲ ቢቀያየሩ? ያ መንፈስ ኃይል ያ ረብ ኧረ በእግዚአብሔር እኮ ህይወትን ይፈልጉ። ስለ እግዚአብሔርን ፍሩ እስኪ። እኔ ገና ህፃን ልጅ ነኝ። ምነው በስተል ገና ሮጦ አልጠገበም። እግዚአብሔር እሱም እኮ የሰጠን ለዚህ እኮ ነው። ካልፈለክ ለቀውልቅ ወለቅ ክርክር አልፈልግም። ለቀውልቅ መውጣት ማትፈልግ ከሆነ ደግሞ ገባ ነው የፈለጉት ነው ሰውነቴን ነው የፈለጉት። እርሶ ሴትዮ ወንድነትን ልትጠቀሙ ነው የፈለገች። ይኸውልሽ ስሙኝ፣ እዛ የቀን ሰራተኛ ነው የምሰራው። እዛ ላቤን ይወስዱታል። እርሶ እዚህ መቅኔን ይወስዳሉ። አላበዙትም እንደ ጭራሽ? እንደዛ ከሆነ እኮ ሊሞት ነው በቃ ይልጅ። በቃ ይወጣሎታል። ይሄን ኮተታም ቤቶትን የእርሶን እዚህ የገማ ዕቃ መነካካት አስጠልቶኛል። ልፋጭ እናቶትን ግማታ ማሮጊት ሙሉ ቢሳደበው ደግሞ ጸዴ ነበር። ውልቅ ብዬ ቦታ ይችላል። ምነው እናቴ ከምትሆን ሴት ጋር እምግማማው ልኩ። አረ እንደዚህ ግን አንድ ላይ የሚሰሩት ስራ የምሬ ነው የምላችሁ በጣም ነው የሚመቸኝ። እና ይመቻችሁ፣ በዚሁ ቀጥሉበት። እኔ በጣም ወደው ማፈቅረው ሰው አለኝ። አይገባም? አውቃለሁ። የምትወጂው የምታፈቅሩ ይጓደኛለሽ። አሁን ግን የማወራው ስለ አጎቴ ምን እንዳለው ታውቂያለሽ? ታውቃለህ? ጀለስ ደላላ ነው ማለት ነው። ከሱ ውጪ መተንፈስ እንደማልችል ነው የሚያውቀው። ስለዚህ እኔ ከሱ ውጪ መኖር አልችልም። እንዳልፈልግም ማለት ነው። ይደብሮ ማይፈታት ማለት ምን አድርጎ ሊያሳምናት ነው ምናምን እዛ ችጋሪ ህይወት ውስጥ ከምትመጠመጪ አጎቴ አግብተሽ አይሻልሽ? በችግሯ መጣባት ማለት ነው። እንጀራ ሆኖ የትም አላየሁት። እኔ ገና ለገና አጎ ስል ልደነግጭ ይገባሽ። ምን አይነት ሰው ቢሆን ነው አጎቱ? አስተውለሽዋል? አጎቴ ማን እንደሆነ። ያንቺ ፍቅር መኪና ይገዛልሻል። ያንቺ ፍቅር የምትፈልጊው ነገር ያደርጋል። አላቅም። ይሄ ራስሽ ሐሳብ። እዚህ ጋር የመጣልሽ ከባድ የሆነ እድል ነው። እንዳይቆጭሽ። አሁን ለመጨረሻ ጊዜ የምጠይቅሽ አጎቴ ፈልጎሻል። ይመችሻል አይመችሽ? ታውቃለህ ለ3 አመት የሚያክል በፍቅር እንደቆየን። የ3 አመት ፍቅሯንማ አረጋግጣ ልንጋባ ጨርሰናል። ለማንም ታራጎት ብላ ምንድነው ማረጋግጥ? ግን ፈልጋለሽ ደግሞ እዚህ ጋር እስቲ ልጆችስ በምን ይኖራሉ? ብንጋባ እንዴት ሆናለሁ? ወይኔ በደካማ ጎኗ መጣባት። ምርጫው አንቺ ነው። ድጋሚ ተመልሼ አንቺ ጋር አልመጣ። ሐሳብሽን ከቀየርሽ በዚህ ቢዝነስ ካርድ መደወል ትችላለሽ። አትቀበይ? ኦኬ። ሐሳብሽን ከቀየርሽ መደወል ትችላለሽ። ይሄ ከባድ ምርጫ ውስጥ ነው የከተታት። አነሳችሁ በደካማ ጎኗ ነው የመጣው። ምን ታድርግ ብራዘሪ? 3 አመትሽን ተበልተሻል። ይኸውልህ አሁን አንድ ነገር ልምከር። ፓወር ኦፍ መኒ የሚለው መጽሐፍ ስንበላምባ ቻው። ለካ ለጀለሱ ሊፈትንለት በት እያለ ነው። እኔ እኮ የምር በቃ ምን አይነት አጎት ቢኖረው ነው ብዬ እኮ ነው እስከ መጨረሻ እያየሁት እኮ። ለካ ለጀለሱ ቼክ እያደረገለት ነው። ወይኔ ተበላች። እኔ ራሱ በሷ ቦታ ቦም ማለት ነው ፒስ ነበር ምለው ማለት ነው። አጎት ምናምን ብሎ አሰማመጠኝ እኮ ነው ራሱ። ተበልተሻል። ለማንኛውም ማፍቀሪው ሙይ ሰላም ነሽ? እንዴት ነህ? እኔ ምን ስንት ነው በእናትሽ? 100 ብር። በቃ እንግባ እችላለሁ። ግን ከዛ በፊት ችግር አለብኝ። ምን ነው ምን አለብሽ? እኔ ይፈሳል። ተፈጥሮ እኮ ነው። ማንም ያረ ይፈሳል። ይጣመም ንግባሽ ተፈጥሮ ነው። ስማሙስ አንቺ አራራራራጂ ያሽ እንዴ ምንድነው? እኔ እኮ 100 ብር ነው ያልኩህ። አንተ የሰጠኝ 200 ብር። ምንድነው 200 ብር? ቲፕ ነው 100 ብሩ የቃሽ። እሺ 100 ብሩ ደግሞ የባንድሽ አግማማሽ እንጂ እኮ። ኧረ ባንድ ከነባንዱ ነው እየከፈለ ያለው። ግን እዚህ ጋር እኔ ግራ የገባኝ ነገር የምር ተመችቶኛል። አይዲያው ምናምን ነገር ተመችቶኛል። ግን ደግሞ ለማስተላለፍ የፈለገው ነገር ምንድነው? ፖይንትለስ የሆነ ፈን ነው። ግን ይችላል ልጁ። ቀለሟ ሹገር ማለት ሰላም ነው። መጥቻለሁ። እንዴት ነው? አንተ ነህ ዲሰሪው ከችም ቤት ናት ዲሿ። ቤት እስከምንሄድ ድረስ ግን አካውንት ንገረኝ እሺ። አንድ ጊዜ አካውንቱ ከስራ በኋላ አይደርስም? እኔ ቅድመ ክፍያ ደግሞ ቅድመ ክፍያ ፍቅር እንዲደረጅ እሺ። 1000
35 35 41 41 84 84 0 0 48 ኧረ ሙሉ አካውንት አማኑኤል። ኦኬ እያስኪ ስንት ደረሰ? ምን 30 ሺህ እኮ ነው የሚለው። ታዲያ እኔ ጌታ አይደለም የዲሽ እኮ ምንድን ነው ከ30 ሺህ ለዲሽ ስራ ነው? ምን አለ መሰለህ ምን አልገባም ነው እንዴ? እኔ ጌታ እንደዛ አይደለም። 10 ዲሽ ነው እንዴ የምሰራው? ያንድ ዲሽ 10 ሺህ ነው። እኔ ምን አንተ የከተማ ልጅ እንዴ? አይገባም እንዴ? ኧረ እያስጨነቁኝ ነው። ወገበን ይጭናቄ እኔ ጌታ ምንድነው እንደዚህ መርበትበት? ሰራ አድርጋ ብላ ነው የተባልከው። ኦኬ 30 ሺህ ታዲያ ከየት ይመጣል? ኧረ እንዴ መለው ገብቶለት መሮጥ እንደዚህ አይነት እና እየሰጡ መላክ በልቶማ ላጥ የለም ተመልሰህ ትገባታለህ። እንግዲህ ፋሚሊዎቼ የዛሬ ቪዲዮ የተመለከታችሁትን ይመስሉ ነበረ። እንደወደዳችሁትም እርግጠኛ ነኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።